እውነት ትጋፈጣለህ ብላ የጠየቀችው ጥያቄ ከጀርባ ሌሎች ዛቻዎችና ማስፈራሪያዎች እንዳላቸው የሚያሳይ ነው። ነገሩን እንኳን ለአብርሃም ልንገረው አልንገረው የሚል ነገር ውስጥ ለምን ከነገረች ሌላ ችግሮች ይፈጠራሉ በማለት በመፍራት ውስጥ ሆና በእንባ ነገሮቹን እየተናገረች ነው። ሌላው ማርቲ ሃይላይትም ቢሆን እውነታውን አውቃለች። ምክንያቱም እያከላከለች ነበር። እነሱ ደጋግሞ ሲጠይቋት ተዋት፣ ጊዜ ስጧት ምናምን እያለች ፊቷ ላይ የሚያሳዩ በጣም የጭንቀት ስሜት ይታይ ነበር። ያ ማለት ደግሞ ሴት ናት፣ እህቷ ናት። ስለዚህ አንዳንድ ነገሮችን ሰምታለች። ሚኪ ወንድም ነው፣ ለምን አልተነገረው? ወንድ ስለሆነ የማይሆን እርምጃ ውስጥ ስለሚገባ ነገር አልፈለገችው። በእርግጠኝነት ዳኒና ሩታ እጃቸው በደንብ አለበት። የእሷ ማጥፋት ውስጥ እጃቸው በደንብ አለበት። ምክንያቱም እነሱ የሰሩትንም ቪዲዮ ይዣሉ። ምክንያቱም ያለችበትን እንዴት አወቁ? ዛሬን ያወቅነው አሉ። ትላንትና የሰሩትን ቪዲዮ በደንብ ምንም የለንበትም። በነገራችን ላይ ሩታ ሳታረግ ዛግጃለሁ ብላ ሁሉንም ያሳመነ ሰው ነው። አሁንም አላረኩም ብላ ሁሉንም ለማሳመን ጥረት እያደረገች ነው። ቤተሰቦች እውነታውን በቅርብ የምናውቅ ቢሆንም ነገር ግን እስከዛን ድረስ አሁን ግን እውነታው ይሄ ነው። ቪዲዮ ነው። ሄርሜላ እንዲናቃታለን ስትቀርጥ ነው አለምናቃት አብርሃም ስታገል እኔና ሩታ ዛሬ ሄርሜላ ያለችበት ቦታ ላይ እንድትሽፍ ስለነበር ሄርሜላ ያለችበት ቦታ እንድትሽፍ ስለነበር ሜሪ ልክ ናት። ልብ አድርጉልኝ አለች። እውነት ነው። ማርቲን ተመልከቷት፣ ፊቷን የሰማችው ነገር አለ ማለት ነው። ተጠቅሰውን መጣች አይደል? አሁን መጣች። ስለዚህ ያለችበትን ከዚህ በፊት ታውቃላችሁ ማለት ነው። በደንብ ያውቃሉ። ስለሚያውቁን ያስቀምጡበትን ስለሚያውቁ ሰው ያስቀመጠበትን የሚያውቀውን ዕቃ ነው የሚያነሳው። ስለዚህ ያስቀምጡበትን ስለሚያውቁ አሁን ሄርሜላን ለቀቋት ማለት ነው። ሄርሜላ መለቀቋን እንኳን ወይም ደግሞ ሄርሜላን አየዋት ያለው ባሴ የሚባለው ጽጌ ጓደኛ ነው አይደል? ለአብርሃም የነገረው። ለነሱ ግን ሄርሜላ ደውላ እዚህ ነኝ ብላቸው፣ ኧረ እባካችሁ ሙድ ትይዛላችሁ። ምላሽ መስጠት አትፈልግም። ለምን? ምላሽ ከሰጠች ብዙ የሚያስከትሉ ነገሮች አሉ። የደረሰባት ዛቻና ማስፈራሪያ አለ። ግልጽ ይሄ ነው። ለተጠየቀችው ጥያቄ እንግዲህ ምላሿ ምንድነው? ለቅሶ። በእንባዋ ውስጥ ደግሞ እውነታዎች አሉ ማለት ነው። እነዛ እውነታዎች ደግሞ ሄርሜላ ጠላት ነበራት፣ ማን እንደሆነ እናውቃለን። በነገራችን ላይ ቅድም እንዳልኳችሁ የጣቷን ቀለበት በደንብ ነው ምንኩስ ታይቃት ነው አሁን እንደጠይቀኝ ማለት ነው። አሁን ያለውበት ሁኔታ አብርሃም ሲናገረኝ ማውቀም እናንተ ማሳወቁን ተፈልገኝ። ስለዚህ ያለችበት ሁኔታ በጣም መጥፎ ነው። ገና ማሰብ ይፈልጋል። መናገር አለመናገር፣ ከተናገረች የሚያስከትለው ነገር አለ። ብዙ ነገሮች አሉ ማለት ነው። ገና መሆኑን የነገርኳችሁ ማለት ነው። ስለዚህ ይሄ ነው በቃ። እሱ ማርቲን ለማሳመንም እየሞከረ ነው። እሷ ደግሞ እያለቀሰች እውነታውን እየተናገረች ነው። እንባዋ ይናገራል ማለት ነው። መስማማና እኔ በአካል ማግኘቴ እሷን አጠገብ ማየት ነበር የሚፈልገው። ደህና ነው ያልኩት ነው። በቃ እዚህ መስጣት እንደዚህ በቃ ጠይቀኝ ነው መሻል ምናምን አትበለኝ። እንደዚህ ቀለበቷን